ዘመን የሚለው ነገር አሁን ጳውሎስ እዛ ኤፌሶን ምዕራፍ 5 ላይ ዘመኑን ዋጁ ሲል ዘመን የሚለው ቃል ምን ብሎ ነው ያስቀመጠው? በግሪኩ መሰረት ካይሮስ የሚለው። ስለዚህ ነገር ስለ ካይሮስና ስለ ክሮኖስ ሰምቶ የሚያውቅ ቸርች ውስጥ በስልጣናት ካይሮስ ክሮኖስ አለ። ካይሮስ የሚባል ጊዜ በመጽሐፍ ቅዱስ ካይሮስና ክሮኖስ ይለያያል። ይሄ ግሪክ ቃል ካይሮስ ክሮኖስ የሚለው። ስለዚህ አማርኛችን ጊዜ ዘመን እያለ ነው የሚያልፈው። ነገር ግን ግሪኩ ታውቃላችሁ ዘመን የሚለው ካይሮስ ማለት ነው። ምን ማለት ነው? አፖይንትድ ታይም ማለት ነው። የተቀጠረ ቀን ከእግዚአብሔር ምን የተደረገ ማለት ነው እንጂ ዝም ብሎ የሚሽከረከረው ቀን ማለት ነው። የሚሽከረከረው ታውቃላችሁ ነጋሪት ቀን ሰኞ ማክሰኞ ማለት አይደለም። 97 2004 የሚባል ዓመተ ምህረት አይደለም ካይሮስ ማለት the appointed which means season the season ለዛ ነው የመዳን ቀን አሁን ነው ይላል አይደል? ማለት ነው እባክህ ነገ ምን እንደሆነ አታውቅም። ለአንተ ወንጌል አንተ ስትነግሩት የመዳን ቀን አሁን ነው በሉት። ለምን? this is your kairos time take time። ምክንያቱም ነገ ምን እንደሚፈጠር አታውቅም። ዛሬ ወንጌል ከሰማህ ግን this is your kairos time ማለት ነው። እግዚአብሔር የቀጠረልህ ቀን ነው። አሁን ከዚህ ቃል በኋላ በጥበብ ለመመላለስ ተዘጋጀ። አንደኛ ምን እንደምናደርገው እንደማላውቅ ተጥሏሉት ነው። በጥበብ እንድንመላለስ የሚረዱን ነገሮች ነገራችሁ። አንደኛ የዕለት ተዕለት ልምዳችሁን መርምሩ። ጥበበኛ ካህን ወይስ እንደሞኝ በምክንያት ነው የምትመላለሱት? የመጀመሪያ ነገር ይህን ቅድም ብያችኋለሁ። እስከምን ድረስ ወሰዱት? ኢቨን ቲንክ አባውት ዩር ቲንኪንግ ጭምር አይደል? ኢቨን ስለምታስቡት ሀሳብ ራሱ አስቡ። ኖት ምክንያቱም ምርጫ ከየት ሁሉ ጊዜም ከምን ስለሚጀምር ከሀሳብ ከሚጀምሯል ሳታስቡት ታረቁ አንድ ሰው ምንም ያረቁ ለምጀምር አእምሮ ስቷል ማለት ነው። ስለዚህ ማንም ሰው አእምሮ ላይ ያልመጣን ሀሳብ በድርጊት አያደርጉ ማለት ነው። በጣም ጠበኛ ሲሆን ምን ላይ ነው ህይወታ ኑሯችን አክሽናችን አጀስት የምናደርገው አእምሯችን ሀሳባችን ላይ ነው። አሜዚንግ ነው። ስለዚህ እንዴት ልምምዳችሁ ራሱ ስንቶቻችሁ ልምምዳችሁ ለመቀየር ዝግጁ ናችሁ? አንዱ እንግዲህ እንደ አበሻ በጣም ቻሌንጅ ወይም በጌታም ሁኜ ከዛም በፊት በጣም አስቸጋሪ ነገር ከማህበረሰባችን ከትውልዳችን እንደ ሀገር የወረስነው ነገር በጣም ሬዚስታንስ ለለውጥ አይደል? በጣም ቻሌንጅ ታውቃላችሁ። ያዝነውን ለመልቀቅ ቀላል አይደለም። I don't know why ለምን እንደሆነ ምክንያት ባላውቀው የኢትዮጵያ በተለይ ሰሜን ኢትዮጵያ አንዱ ነገር እንደ ባህላችን የምንገለጠው ምንድነው? ለለውጥ በጣም ሬዚስታንስ ፈጣን አይደለም። በጣም ነው ጊዜ የሚፈጅብኝ ለመለወጥ አንድ አዲስ ሀሳብ ለመቀበል ቴክስት እና ልምምዳችሁ እስኪ ከዚህ ቀን ነው ሊበዛው ለማላሳ ከምን ጀምሮና ልምምዳችሁ አሁን ከጠዋት እስኪ ሄጃ አንዱ ቀን ከጠዋት ተነስታችሁ በአራት ሰዓት ውስጥ ምንድን ነው ስታረጉት? ቼክ ከዛ ጀምሮ አሁን ጥበበኛ እንድትሆኑ እያስተማራችኋልና ጥበብ ከዚህ ጀምራ መጀመሪያ እንዴት ነው ምን ይመስላል? ልምምድ ምንድን ነው? ብዙ ትኩረት የምሰጠው ምን ጋር በጣም ደስ የሚለኝ ምን ሳረግ ሳልፈልግ ተገድጄ ማድረገው ምንድን ነው? ምን ውስጥ ነው ያለው? ልቤ ወደ ምን ነው የሚያዘነብለው የሚለውን ነገር እስኪ ከዚህ ቀን ጀምሮ መርምሩ። ቼክሊስት በቃ ዝም ብለን አንሄድ። አንዳንድ ጊዜ ታውቃላችሁ በሆነ ጉዳይ ላይ ታጠፋላችሁ፣ ትሳሳታላችሁ። እኔ ድሮ በጌታችሁ የተማርኩትን ነገር ልነግራችሁ ብዬ ነው እና ደጋግሜ ንስሐ እገባለሁ። ምክንያቱም ነገር አውቃለሁ እግዚአብሔር የማይወደውን ነገር እያደረኩ እንደሆነ ወይም ለእግዚአብሔር ቃል ያልሆነ ነገር ግን ከማድረግ ግን አልወጣሁም። የሚገርማችሁ ነገር ማለት 10 times maybe 20 times 20 ጊዜ 30 ጊዜ ለሁለት ለሶስት ዓመት አንድ ተመሳሳይ ነገር አደረጋለሁ። ሁሌ ለጸሎት እግዚአብሔር ሲሆን ስለሚኮንነኝ ንስሐ እገባለሁ፣ ግን መለወጥ አልቻልኩም። በኋላ ኢሳይያስ 55 ላይ ያለው ቃል ነው ወሰደ። ኢሳይያስ 55 ቁጥር 10 ወይም 12 ላይ ምን ቃል አለ? እግዚአብሔር ቀርቦ ሳለ ተገኝቶ ሳለ ፈልጉት፣ ክፉ ሰው መንገዱ አይደል? ክፉ ሰው መንገዱ፣ በደለኛ ሰው ሐሳቡ ምን ይበል ይተው። በጣም የነካን ክፉ ሰው መንገዱ ይላል፣ በደለኛ ምን ሐሳብ። ኦኬ
ለካ አንድን ሰው ክፉ የሚያሰኘው መንገዱ ነው። ምን ማለት መንገዱ? መንገድ የሚለው ምን ማለት ነው? በደንብ እንዲገባን ወደ አለንበት ሁኔታ ላምጣ። መጽሐፍ ቅዱስ መንገድ ሲል መቼ ከዚህ ወደ ፒያሳ ሊወስዱና ማለት አይደለም። መንገድ ማለት የአንድ ሰው ስለሆነ ጉዳይ ያለው አቋም ማለት ነው፣ ወይም አቲቲዩድ አቋም። ለምሳሌ ስለ ገንዘብ ያለው አቋም። ስለዚህ ያ ሰው ገንዘብን በተመለከተ ያለው አቋም መንገድ ይባላል። ገንዘብን በተመለከተ ከዚህ ሰው ጋር ዲል ስታረጉ ምላሽ ሁሉ የሚያደርጋቸው ነገሮች ሁሉ ስለ ገንዘብ ካለው አቋም ተነስቶ ነው ምንም ያደርግ ማለት ነው። ለምሳሌ በጣም አንድ ሰው ስለ ገንዘብ ያለው አቋም በጣም ገንዘብን የሚወድ ከሆነና ገንዘብን የመውደድ አቋሙ ድረስ ደግሞ ገንዘብ ካለ በሰማይ ሁሉ መንገድ አለ። እኔ ገንዘብ የሌለው ሰው መስሎ አይታየኝም። እንደዚህ አቋም ያለ ሰዎች እንዳትታቃለች የሚል ሰው አዳምጡ። የሚል ሰው የሰበሰበው ሚሊዮን ብር ወይም ገንዘብ በአንድ ቀን ወይ ቢሰረቅ ወይ ከስራ ቢባል ምን አይነት እርምጃ ይወስዳል? ታደራ ለምንድን ነው መታነቅ የሚለውን ኃጢአት ሙሉ ስለማያቀር አይደለም። ያን ኃጢአት እንዲያረግ ግን አቅም የሰጠው መንገድ ነው። ማን ሊያወራ እሱ ራሱ ሲለው ነበር። ገንዘብ የሌለው ግን ደግሞ ሰው ነው። ከሰው ቆጣ ገንዘብ ከሌለው ሰው ሲል ነበር። ሰው ገንዘብ ሲያጣ ያ ሲናገር የነበረው ነገር እሱ ጋር ይመጣል ማለት ነው። አለቀ። ስለዚህ ሰው አይደለም፣ ከማን ጋር መቅረብ አይችልም። ወይ ሊያምጥ ይችላል፣ ወይ ራሱ ሊያጠፋ ይችላል። ሳምቲንግ ኢዝ ሃፕ ብዙዎቻችሁ የሆነ ጥፋት የሆነ ደጋግማችሁ የምታረጉት ሮንግ ነገር አለ። ሁሌ ንስሐ ትገባላት፣ ግን ትደጋግሙታላት። አሁን ቅርንጫፉ መቁረጥ አውቁሙና ምንድን ነው አቋሜ እዚህ ጋር ባክኔ ምን ይንገር። ስለዚህ ጉዳይ ያለኝ ቅዱስ መንገድ አቋሙን ይቀይር የሚሰራው አቋም ይሄን ክፍል ሳነብ ይሄ ነገር ወርዳልኝና ከዛ ይሄን አርግ ያለው ይቅር በለን የሚለውን ጥያቄ ትቼ መንፈስ ቅዱስ ምንድን ነው አቋሜ ውስጥ ያለው አቋሜ እባክህ እሱ መጀመሪያ መርምር ይባላል ናአስብ። ከዛ በኋላ እግዚአብሔር መንፈስ ነው ታውቃለህ አቋሜ ነገር ለምሳሌ ጊዜባድን ነገር ብታደርገው ለምሳሌ በዋሽ ነበር በቃ ጀስቱ ሰዎች ደስ የሚላቸው ወይም ስለኔ ጥሩ ነገር ኑራቸው የማረጋቸው ነገሮች ነበሩ። ስማ ልጅ እንደምትጠቃል ከኔ የሚፈራው ሰው ነው። ሰው እንደወድ ስለምትፈልግ ነው። ዛሬ ዋሽ ስታፍ ጋር ነገ ሰው ፊስቱ ሊጣላ ስለሆነ እንደምታውቅ ታረጋለህ። ስለዚህ አሁን ለአንተ መፍትሄው አቋም መቀየር ነው። ልክ ቁስሉን ስሩን ይነግረኝ ወንጀለኛ ልሳገባው ነው ስራዎች መቅረባል ያደረገው ካንተ በላይ ሰው ስለምፈራ ካንተ ይልቅ ሰው እንዲወደኝ ስለምፈልግ ይሄ ነገር ከኔ ነቀላታ ይሄ እኔ ኤክስፒሪየንስ የእያንዳንዳችሁ ይለያያል። የምትደግሙበት ደጋገማችሁ የምትወጡበት ግን ሁሌ ንስሐ የምትገቡበት ግን መቶ አቃታችሁ ዋይ እዚህ አሁን ዝም ብሎ ይቅር በለኝ ሳይሆን የሚያወጣው ምን መቀየር ነው የሚያወጣው መንገድ መቀየር ሰው መንገዱ በደለኛ ለመቀጠሉ ሀሳቡ ነው መቀየር አለበት። ሰው ከመበደሉ በፊት ምንድን ነው የሚቀድመው ማለት በደል የሚጀምሩ በሀሳቡ ሀሳቡን ይቀይር፣ ሀሳቡን ይመርምር፣ ሀሳቡን ይመርምር። እንደተባለኝ ምክንያት አቋማችሁ በእያንዳንዱ ጉዳይ በተለይ ደጋግሞ የምትወዱበት እግዚአብሔርን ጸጋ ማሰራት ከፈለጋችሁ ትክክለኛ ሂሊንግ ፈውስ ከፈለጋችሁ
እግዚአብሔር የታመነ አምላክ ከዘላለም ሞት እንኳን አድኖናል። እንኳን አሁን ከምንደክምበት ጉዳይ ከምንስበት ጉዳይ አይደለም ማይቻለው እኮ የዘላለም ሞት ሞታል እንጂ የተጣመመን የወደቀ ማንሳት እኮ ቀላል ከሞት ላዳነ እግዚአብሔር የወደቀ ማንሳት ነው። ሙታን የነበረውን ሕይወት ከሰጠ ከምንደክምበት ጉዳይ ደግሞ ያደርጋል። እግዚአብሔር ለእኛ ነፍሴ ምን አረጋት መላሳት ስለ ስም በምን መንገድ ጽድቅ መንገድ እያንዳንዳችሁ የአንድ ቀን ውሏችሁን ብትመረምሩት አቋማችሁን ነው እያረጋችሁ የምትሉት። ከጸለያችሁት ይልቅ እውነቱን ንገራችሁ ከምትጠቅሱት ጥቅስ ይልቅ ምናችሁ እያረጋችሁ የምትሉት ሂድን የሆነው ውስጥ ያለውን አቋማችሁ ነው እያረጋችሁ የምትሉት። ማታ ቁጭ ብላችሁ ባሪት ብታረጉ ጸለያችሁ ጌታ ጠብቀኝ፣ እኔ እንደዚህ ማድረግ አልፈልግም፣ ጸጋዬ እንደማብል ግን እንሄዳለን እዛ እንሄዳለን። ከዛ አንተ ቸር ጌታ እውነት ነው ቸር እንደዛ ስል እግዚአብሔር ቸር አይደለም ያልኳችሁ ይጠላናል ይተወናል ማለት ነው። ግን የለውጥ ነገራችን ግን አንለውጥም። ያው ነው ሰው በጌታ ቤት 20 ዓመት ተቀምጦ 10 ዓመት ተቀምጦ አንድ አይነት ሰው ይታቆጣው እዚህ ዘሪዝ ለምን አቋሙን አይመረምርም? አቋሙን ካልመረመረ እንዴት ይለወጣል? የት ነው የቆምኩት? ምንድን ነው ማስበው ስለዚህ ጉዳይ ብሎ ዋናው ችግር ከእግዚአብሔር ጋር ነው መንከል አለበት። አሜን። በጣም ነው የሚናደደው። በጣም የሚገርም የጸሎት ሰው ነው። በጣም ይሳካል። በቃ ምን ይሆነች ከተነካች ደግሞ ግን ቤቱ ይቃጠላል። እና ያንን ለምንድን ነው የምቆጣው ነው ማለት ያለበት እንጂ በነገራችን ታውቃላችሁ የቁጣ ዋናው ሪዝም ነው ታውቃላችሁ ፐርፌክሽን ነው። ሰዎች በጣም ይቆጡት እነሱና ያ ከነሱ ስር የሆነው ሰው እና የሚሉት ነገር ፍጹም መሆን አለበት። የፍጹምነት አባዜ ታ ለምን እንደዚህ ሆነ? ስለዚህ ምን ተጠናውቷቸዋል ማለት ነው። ለዚህ ነው የሚቆጡ ሰዎች ጀስት ምንድን ነው በጣም ነው ጽድቃቸው የሚቆጡት። ምክንያቱም ውስጣቸው ያለ የተሳሳተ አቋም አለ። ኤቭሪቲንግ ኢዝ ፐርፌክት መሆን አለበት። እኔ እንዳልኩት መሆን አለበት። እኔ ያልኩት ነው ትክክል ነው። እንዳትዘው አልቆጧቸው ኤግዛማይን ዩርሰልፍ ዲፕሊ ውስጣችሁ መርምሩ። የእውነት ዘመን ዋጭት ከፈለ አሸናፊነት ለሚመለስ እና ዛሬ ያስታችሁ በኋላ ይህ ተወደ ማታ ስትገቡ የተለወጣችሁ እንደምትሉ እርግጠኛ ነኝ። ማታ ስትገቡ ቀለም ሙሉ ጠዋት ጸልዩ እግዚአብሔር ቃል ከዛ በኋላ ችግር የለም። አንዴ ፍጹም አትሆኑ ማታ ስትገቡ ሊስት አውጣጡትና ምንድን ነው ስታደርጓላችሁ? አስቦኪ በቃ አሁን በደከማችሁበት ማግኘት ያቶካላል። ዝም ብሎ በቃ ሙስራው አድርገኝ ማታ ስላሳደረገኝ ያመስግን ብቻ ገብቷቸው ፐርሰንት ሰርታችሁ ባሌት አድርጋችሁ ኦኬ ይሄኛውም ይቀራል ጌታ በዚህ ነገር ምን ስጠኝ፣ ጸጋህን ስጠኝ፣ ኃይልህን ስጠኝ። ይሄ ኮንቲኒዩስ የሆነ ማያቋርጥ መንፈሳዊ እድገት እናንተ ጋር ይካሄዳል። እንደዚህ መንፈስ ቅዱስም አክቲቭሊ ሁሌ እናንተ ህይወት ይሰራል። አሜን ነው። ድካማችሁ አይደለም የሚያስቸግረው፣ ነገር ግን ከመስራት አከለከላችሁት። ወዲያውና ይስራ እናንተ ብቻ ምን ሆነለት ማለት ነው። ክፍት ሆነለት ሁሌ ይስራችሁ። አንዳንድ ጊዜ ለዚህ ነው ታውቃላችሁ ጌታም ራሱ መጽሐፍ ቅዱስም እነ ጳውሎስ አባቶቻችን ፈተናን የሚፈቅደው መጽሐፍ እንድንፈተን ለምን ከአቅማችን በላይ የሆነው ነው እንጂ የማይፈቅደው እንደ አቅማችን የሆነው ነው እንድንፈተን የሚፈቅደው መሰላችሁ ራሳችን እንድናይ እኮ ነው። ምክንያቱም ጳውሎስ ፈተና ድካምን ይገልጣል አይደል? ድካማችን እኮ ነው። ስንፈተን እንወድቃለን። ከወደቅም ደካማ ነኝ በዛ አቅጣጫ ማለት ነው። በገንዘብ ተፈትኖ ከወደቀ፣ በሪሌሽንሺፕ ተፈትኖ ከወደቀ፣ ከሰው ጋር ባለው ግንኙነት በአገልግሎት ተፈትኖ እዚህ ውስጥ ወጣለ ሲወድቅ እዚያ ጉድ ኦፖርቹኒቲ ልብን መስጠት ተስፋ መቁረጥ አይደለም። ኦኬ ልኬ ነው ጌታ ይመስገን ማለት አለብን። ዲስ ኢዝ በቃ የኔ አቅም ይችላል ሶ ኦልሬዲ ስደክም ማለት በቃ ደስ ይለኛል። ለምን አሁን የበለጠ በዚህ ጉዳይ ላይ ምን ለማግኘት ጸጋ ለማግኘት እድል ስለሚሰጠኝ እኔ ስደክም ክርስቶስ በእኔ ኃይለኛ ይሆናል። አሜን። እያንዳንዱ ድካማችን የሚገርም ነገር ውስጥ ስንገባ መደሰት ነው ያለብን።
አበሻ ግን እንደዛ አይደለም። ምንድነው የምፈልገው? ኤቭሪቲንግ ኢዝ ፐርፌክት። ኮዛ ለዚህ ምክንያት እኮ ነው አበሻ ክርስቲያን ሆኖ ጴንጤው ለማለት ነው ምን አይነት ህይወት የሚለማመደው? የግብዝነት ህይወት ማስመሰል፣ ያልሆነው እንደሆነ የማይችለው እንደሚችል ያላረገው እንዳረገ ሂ ሜክስ በቃ ምናምን በቃ ብትወቃሽ ምን ችግር አለ? በቃ ምክንያቱም አንተ የሚያጸድቅ የሚሆንን እግዚአብሔር ከሆነ ምን አገባ ስለ ሰው? አሜን። ለለውጥ ተመቹለት። መንፈስ ቅዱስ በውስጣቸው ያለው መንፈስ ቅዱስ ለጌታ ቀን ክርስቶስን ለመምሰል ያለማቋረጥ በየቀኑ ህይወታችሁን ይስራ። ስለዚህ እናንተ እሺ በሉት። እደክማለሁ፣ እዋረዳለሁ፣ ወድቃለሁ፣ እሳሳታለሁ ብላችሁ አትቆሙ። ተሳሳቱ፣ በእምነት ብታርቁት አድርጉት። አሜን። ውደቁ፣ ሰይ ትመጣላችሁ ለእግዚአብሔር ፊት። እግዚአብሔር ይመስገን። ጌታ ሆይ ለምንድን ነው ያልቻልኩት? ምንድን ነው አንተ ብርሃን አሳየኝ፣ በብርሃን በርበር ስለሆነ እንደዚህ ለእኔና ለእናንተ ሁሌ ይገባለን። ኤቭሪዴይ የመንፈስ ቅዱስ ድምፅ እየሰማን ሄደ። ኤቭሪዴይ ያለማቋረጥ ለምንድን ነው ራሳችን ለጥለት ምናምን የሚጠቅመን? የመጀመሪያው ነገር ክፍሉን መጀመሪያ ስናነበው ቀኖች ምኖች ናቸው? ክፎች አለ ዝም መጣበታለ መነሻ ምክንያት ኮስ ነው አለ ዘመን ዋጁ ያለበት ምክንያት ቀኖች ምን ስለሆኑ ክፎች ስለሆኑ። ኦኬ አሁን ቀኑ ውጭ ያለ ነገር ነው። ተመልከቱ፣ ውጭ ሚስ ከኛ ቁጥጥር ውጭ አዳምጡ፣ ከኛ ቁጥጥር ውጭ። ነገር ግን የቀኑ ክፋት እኛን የሚያገኘን ግን ቅድም ቀድሜ እንደነገርኳችሁ የዕለት ተዕለት የቀን ምልልሳችንን ካልመረመርን ወጭ ቤት የራሳችን ውስጣችን ያለ ድካምና ችግር ካለ በጣም የባሰ ውጭ ላለውና ተጋላጭ ነው። ስለዚህ እነዚህ ነገሮች ደግሞ በምን ይገለጣሉ? አንብብልኝ። አንደኛ ዮሐንስ መልእክት ምዕራፍ 2 ከ15-16 አሁን እኛ ውስጥ ያሉትን መጀመሪያ ተግዳሮቶች፣ ትግሎችን እንወቃቸው። ለቀኑ ክፋት አሳልፎ ሊሰጡ ምክንያት የሚሆኑ እነሱን መቆጣጠር ከቻለ በእነሱ ላይ ድል ካገኘ ቀላል ነው። 15 እና 16 አንደኛ ዮሐንስ መልእክት ምዕራፍ 2 ስሙ نعلم ويس الذي عالم له أتفهم. أتفهم عالم بتفهم طريق أبوه يولد. كل يوم عالم له فقط سجان فقط عيدن جلد عيدن. إذا خاب عالم الله كاو فوسي. أهو right تمام. بعدين يهدون عن سبوع. بعدين يهدون سبوع الجزء اللي هم ناسبوه كوجا كنيا. ده سو من ناسبوه كنيا كوجا. نقدر بعدين يهدون نقدر إني أنا مياشنفها إني أوست على نقدر. ده سو نبي نقدر من دمار. عالم نقدر. عالم سين بس أحكي كوس في مجزرة عالم سين من مارو. ترى ننسى أسبارتو. أدنى. إبن غزل ميبارو أدنى مارو ما في. ورقة على ما الصورة بتجزء تنسى كلامنا تتعرف تبوكو الكونتكست على ما بزاف زمان بوكو كونتكست زي عاود مثلا من مالته بس إنه عندنا يهودك يعني نقول بكنزل من مكان لا صوص بصوص مكان عاود هم داروا زمان اللي واجد بليلا بابال عالم ما شنف هذا بمبالغ وجعلتوا مالك إني በየቀኑ በመታዘጋጀው የክፋት ወጥመድ የምታገኘ እነዚህን ሰበብ አድርጋለሁ። ምኖች የአይናኖት የህይወት መመካት በገንዘብ መውደድ በገንዘብ መመካት እነዚህ ሶስት ነገሮች ከለየንና እነዚህን ማሸነፍ ከቻል መቆጣጠር ከቻል ከነዚህ ጋር ባለን ሪአክሽን ጥበበኞች ከሆነ ከውጭ ያለው ዓለም ይሄው ነው አለ ማለት ዓለም የሚባለው ሲስተሙ በእነዚህ ሶስት ነገር ውስጥ ሆኖ ነው የተሰራው። በነገራችን ላይ ዓለም ሲላው ዓለም ብሎ ሲነር እነዚህ ሶስት ነገሮች ናቸው። ብዙ ጊዜ የምለው ነገር ዓለም ውስጥ
ምንድነው እንደው በቃ አንተ ቤት ያለው ሰውን ሁሉ አንድ ነገር ለማድረግ ሞቲቬት የሚያደርገው ሰይጣንን መጀመሪያ የሚጠቀመው እሱ ነው። መጨረሻው ለራሱ ፍላጎት ሰው ሞቲቬት ለማድረግ የሚጠቀመው ሳይ ገንዘብ መውደድ ማለት ገንዘብ ታገኛለህ በሚል ቁጭ ገንዘብ ደግሞ ወረቀቱ ሳይሆን አልቲሜት ጎሉ ምንድነው? በገንዘብ ውስጥ ምን አለ? ክብር ታገኛለህ፣ ሆድ ይሞላል። which means ቤት ትገዛለህ፣ መኪና ትገዛለህ። ሆድ ነው ሆድ ዛማ እነዚህ ከዛ ክብር ዝና ምናምን ይባላል ማለት ትምክት አላላት እንደ ኔሽን እንደ ሀገር እኮ ዓለማት ሀገር ታውቃላችሁ። ኤቭሪ ሀገር የጠሩ ምክንያት እኮ ይሄ ኔሽን ቢልዲንግ የሚባል ሀገር መገንባት ሀገር መንግስት ነው ማለት እና ለትምህርታችን እንግዲህ የፖለቲካ ተርሚኖሎጂ ቢሆን እናስብ። ሀገር መንግስት የሚባል ወይ ኔሽን ቢልዲንግ ይባላል። ኔሽን ቢልዲንግ ማለት እውነት ስለዛ ህዝብ የሆነ ትርክት ትፈጥርና ትገነባለህ። ትግራይ this is the best አድሚያ ምን እየገነባችሁ እንደሆነ ታውቃላችሁ። ትምክህት ነው የምትገነባው። እውነት ኢትዮጵያ ስትል እንደዚህ ማለት አሜሪካ ማለት ትጠቀጥቀዋለህ ህዝቡን ሰው በምን ይመካል ማለት ነው። የህይወት ትምክህት ቢውል ማለት ለነጭ ተንበረከኩ ቢውልድ ፕራይድ አሁን ይውላል ክርስቲያን ሆነን እንደ ክርስቲያን እንኖርካል ወይ ነው ማጥፋት ስለሌለብን አሁን ችግር እየተፈጠረ ያለ አገራችን ውስጥ ማለት ይዘፖይ ሰዎች እግዚአብሔር ቤት ውስጥ ነው ሁለቱም ለመኖር ይሞክራሉ። በዛኛው ትምክህት በዚህኛውም ደግሞ ጌታ ከኔ ጋር ነው ይላል። ለብቹ ዘቤስ እግዚአብሔር ተደርቦ አይሰራም። አሜን ተደርቦ አይሰራም። ዘቤስ አይነት እንግዲህ መዋጠቃው ያዋጠቃል ቀጥል በዛ ሰበዳን ሲወድ ራሱ ፋሚሊ የህይወት በቤተሰብ ደረጃ እኮ ህይወት እንግዲህ ይበላል ዋዳ አካል እኮ ነው ይላል። ዋ ስማቱን ዝዋ ተፈለጡ make it post this is ህይወት እንግዲህ ማለት ነው። ለማን ሁኔታ ታውቃለህ? ሰው ሲባል ለትግሪያ ምን ነው ሊነግረን የፈለገው ማለት ነው። ትምክህቱ ከማን ጋር እንደተነጋገርክ እንደሆነ እንድታውቅ ማን ሆነ ስላላወቅ መቼም መጽሐፍ ቅዱስና ማዕኮ ሐቂ ፍርድ ዘብላባ ካሊያ ይመስል ሐቂ ስለዚህ አክርስትና ትምህርት አክርስትና አጥናይ ወንጌል ህይወት ናያወትም ክትባል የለም ጳውሎስ ጋር ህዝብ ዝበለ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 27 28 29 ምናልባት እስከ 30 31 ድረስ ስታነቡት ይላል መሰላችሁ። የቆሮንቶስ ሰዎች ወንጌል ሰብኳቸው አስተምሯቸው በተክርስቲያን ከሆኑ በኋላ የሚገርም ብጥብጥ ተፈጠረ እና የተፈጠረው የሞራል ውድቀት አንዱ ምንድነው ታውቃላችሁ? የህይወት ትምክህት ነው። ምን ማለት ነው? የፈላስፎች ግሩፕ ተፈጠረ። የሰማችሁ ነው። ከዛ የሄሌኒስቲክ ግሪኮች ጥበበኛ ማለት ግሩፕ ከዛ ደግሞ ባሪያ በቃሎች ድሆች ማለት ይሰበሰቡ የጌታ እራትን ሳይቀር በዚህ ህይወት ተከፋፍለው የጌታ እራት ወስደው እነሱ ቢበሉት የተለየ ከእናንተ ደግሞ በትምህርት እኔ የጳውሎስ ትምህርት ተከታይ እኔ የአጵሎስ የሚሉ ነው። ይሄን ትምክህት ነው ማለት ነው። እኔ ደግሞ የማነኝ የኬፋ ጳውሎስ መጣኝ ነገር ያስጨርሳል። ምንድን ነው ያላቸው? መጠራታችሁ ተመልከቱ እንዴት እንደተጠራችሁ አስተውሉ። የዓለምን ትልቅ ነገር የሆነ ነገር ከንቱ ለማድረግ እኮ እናንተ ደካማ መረጣል። የዓለምን ጥበብ ይሄን ለማድረግ እናንተ ሞኞች መረጣል። የዓለምን ክብር በቃ በጣም ዝና ያለው ነገር ምንም እንዳልማሳየት እናንተን የወደቃችሁ መረጥ። ለምን ካለ ማንም የሚመካ በማንም መካከል ስንቶቻችሁ ለእግዚአብሔር ብቻ ተመካከሉ? ይሄ ቀላል ጥያቄ አይደለም። ወደ ተግባር ዘመን ስንቶቻችሁ ለትምክህት ይይዛሉ? ሁለት ጎሳዬ ወጣለት ያለበት ደረጃ ጌታ ሆይ እንግዲህ
እንዲህ ካላለ ግን አያችሁ ዓለም በቀን ክፋት በየቀኑ ባለው ክፋት ታገኘና ጠልፋ ትላለች። ለዚህ ነው መዋጀት የማንችል። የሚገርም ነገር ነው። እንደተመለስን የምንወያይባቸው ጥያቄዎች አሉ። ሳቅበታ በኋላ ተማይተን